ይህን ስባያችሁት አሁን ጠፍቷል። እኚህ ታካሚ አመጋገባቸውን ብቻ በማስተካከል ከኮሌስትሮል እና ከጉበት ላይ ስብ ክምችት በሽታ ነፃ ከመሆናቸውም በላይ ከ101 ኪሎ 83 ኪሎ አድርሰን በደስታ ሸኝተናቸዋል። ስሜ ሚካኤል ይልማ ይባላል። ክብደቴም ከፍተኛ ነበረ፣ ያለው ኮሌስትሮልም ከፍተኛ ነበረ። በተለይ ትራይግሊሰራይድ የሚባለው ስብ መጠኑ ከፍተኛ ነበር። እርሶስ ክብደት መቀነስ አሳስቦታል ወይስ በራስዎ መንገድ ሞክረው ፈታኝ ሆኖቦታል? ምናልባትም አመጋገቦን አላስተካከሉም ማለት ነው። ሎዛ ከጀመርኩ በኋላ በተሰጠኝ ምግብ ፕላን መሰረት ክትትል ሳረግ የነበረበት ሁኔታ ነው ያለው። ከዛ በኋላ እንደምታዩኝ በጣም ትልቅ ለውጥ አምጥቻለሁ። ለሕክምና ቦታ ስሄድ ጉበቴን ያለው የስብ መጠን በጣም ከፍተኛ መሆኑን ሐኪሙ ነገረኝ። ይህን መቀነስ አለብህ፣ በጣም ያሰጋል ወደፊት የሚል ምክር ሰጠኝ። እስካሁን ባለን መረጃ ለጉበት ላይ ስብ ክምችት በሀገራችን ውስጥ መድኃኒት የለም ወይም አይታዘዝም። ነገር ግን እኚህ ታካሚ አመጋገባቸውን በማስተካከል ከከፍተኛ ደረጃ የጉበት ላይ ስብ ወይም ሲቪር ፋቲ ሊቨር ሙሉ በሙሉ ነፃ ሆነዋል። ጉበቴ ላይ የነበረው ስብ አሁን ጠፍቷል። በሎዛ ባገኘሁት አገልግሎት በጣም ደስተኛ ነኝ። በመጨረሻም እንዳያችሁት ታካሚያችን ሙሉ ለሙሉ ከኮሌስትሮል እና ከጉበት ላይ ስብ ክምችት ነፃ ሆነው ከነበረባቸውም ከመጠን በላይ ክብደት 18 ኪሎ ቀንሰው በአስደሳች ሁኔታ ለውጥ አምጥተዋል። እዚህ መጥቼ ስጀምር እንደዚህ በጣም ለውጥ አምጣለሁ ብዬ አልጠበቅኩም ነበርና በጣም ሎዛን የስነ ምግብ ማዕከልን እንዲሁም ደግሞ ረዳት ፕሮፌሰር ሙሉቀን ፈቃዴን ማመስገን እንፈልጋለሁ። ስለዚህ እርሶም ቁርጠኛ በመሆን ወደ ሎዛ የስነ ምግብ ሕክምና ማዕከል ይምጡና መፍትሄ ያገኙ። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለጉበት ላይ ስብ ክምችት፣ ክብደት ለመቀነስም ሆነ ክብደት ለመጨመር እንዲሁም ሌሎች ተላላፊ ላልሆኑ በሽታዎች መፍትሄ ከፈለጉ ወይም ስጋት ካለቦ ወደ ሎዛ የስነ ምግብ ሕክምና ማዕከል ጎራ ይበሉ።